አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዙዙ ቤተሰቦች እንዴት ናችሁልኝ? ያላችሁ ያለው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። አሁንም ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ትናንትና ቪዲዮ አልሰራሁም፣ ያው በአመት ባለም ስለነበረ ቢዚ ነበርኩኝ ማለት ነው። ለዛን የጠፋውባችሁ ዛሬ በድጋሚ ብቅ ብዬላችኋለሁኝ። ጨረቃ ፋሚሊዎች ያው አልተቻላችሁም፣ ላይክ እያደረጋችሁኝ ነው፣ እንዲሁም ሰብስክራይብ እያደረጋችሁኝ ነው። በጣም ነው የማመሰግናችሁ። ዛሬ ቪዲዮ ሰርተው ነበረ። ያው ዛሬም ቪዲዮ በጭቅጫቂ ነው ያለቀው። እኔ ግን አንድ ሀሳብ አለኝ። የትላንትናው ቪዲዮ ባልሰራም አይቼ የላቸው ኮመንት ጽፌ ላይክ አድርጌ ነው የወጣሁትና ዛሬም አይቼዋለሁ። ቪዲዮቸው እየተከታተልኳቸው ነው። ምንም እንኳን ቪዲዮ ባልሰራም ቪዲዮቻቸውን እከታተላለሁ ማለት ነው። እና ይህ ነገር እስከ መቼ እንደሚቀጥል አላውቅም። ዛሬ ግን ፍፄ ትልቅ ስህተት የተሳሳተው ማለት ነው። እኔ የሚመስለኝ ሁለቱ ለየብቻ ቢያስታርቃቸው ይሻል ነበረ ማለት ነው። ሀይሚንና ብሩኬን ብቻ ቢያነጋግራቸው ቢያገኛቸው ለብቻቸው ጥሩ ነበረ። ከፈለገ ደግሞ ሶሲና ዳኒን ደግሞ በሌላ ቪዲዮ ወይም ደግሞ በሌላ ጊዜ ቢያገናኛቸውና ቢያስታርቃቸው ጥሩ ነው። አራቱም ሰብስቦ እንዴ እንትን እኮ ሶስተኛ የዓለም ጦርነት ነው ያደረጉት። አራታቸውም በፍጹም አይስማሙ፣ በፍጹም ማለት ነው። ዳኒና ሀይሚ ሲያወሩ ማን ነው ዳኒና ብሩኬና ዳኒ ሲያወሩ ዳኒ በመሀል ይገባል፣ ሳይጠሩት ማለት ነው። ሳይጠሩት ሀቢት እያለ የረበሻቸው ነበረ ማለት ነው። ሶሲም ከዳኒ ጋር ያላት ነገር ብቻ በጣም ዝብርቅርቅ ያለ ነገር ነው እየሰሩ ያሉት እነዚህ ልጆች። ለተመልካች ክብር ቢኖራችሁ ጥሩ ነበረ ማለት ነው። አይ ነው እናንተ እየሰራችሁ ያላችሁት ነገር ድራማ ነው፣ ግን ይህ ነገር እውነት ነው ብሎ አስበው ተጨንቀው ስለ እናንተ እንቅልፍ ያጡ ስለ እናንተ የሚያስቡ በተደዋወሉ ቁጥር ስለ እናንተ የሚያወሩ ምስኪን ኦዲየንሶች አሏችሁ ማለት ነው። ለእነሱ እንኳን ብላችሁ የድራማችሁን ብታቆሙ ደስ ይለኛል። በዛ ደግሞ ማለት ነው ጭቅጭቅ 15 ቀን አለፈው ነገር ከተጀመረ እና በቃ ታረቁ፣ ጭቅጭቃችሁን አብርዱ ማለት ነው። ምክንያቱም እንደዚህ አይነት እውነት የለም፣ እንደዚህ አይነት እውነት በፍጹም የለም። ድራማ ማስመሰል ነው ማለት ነው። ድራማ ነው እየሰራችሁ ያላችሁት። አሁን ላይ ሀይሚና ብሩክ በጣም የተሰደቡ ነው። በተለይ ደግሞ ሀይሚ እንዴት ነው የሚያደርግሽ? ሲያልፍልሽ ጠገብሽ፣ ብሩኬን ትሰድቢዋለሽ፣ ትንቂዋለሽ፣ የመሳሰሉት እንደገና ፎቶቸው የተዘጋዘቁ እየተሰደቡ ያሉት እነሱ ናቸው ማለት ነው። ስለዚህ ይህ ነገር ሁሉም ሰው በየተራ በየቀኑ ቤታቸው ቪዲዮ እየተለቀቀ የሚሰደቡት ግን ሁለቱ ብቻ ሊሆን አይገባም። ሁሉም ተጠያቂ ከሆኑ ሁላቸውም ነው ተጠያቂ መሆን ያለባቸው። እና ማን ነው ፍፄ ደግሞ ማስታረቅ ራሱ ከፈለገ ለምን ወይ በውስጥ ቢጨርሱ ከዛ ደግሞ ያው ለኛ ለሚዲያ ሚዲያ ላይ ስለተጣሉ ለኛ ደግሞ መጥተው በቃ ታርቀናል፣ በውስጥ እንደዚህ ብዬ አስታርቂያቸዋለሁ፣ ነገሩን ፈተነዋል ብለው ቢነግሩ ምን ችግር አለ? ማስታረቅ ሲጀምር ከልብ ከመጣ ከውስጥ ነው። የቪዲዮ ማስታረቅ ከሆነ ደግሞ ድራማ ነው ማለት ነው። ሌላ ምንም አዲስ ነገር የተፈጠረ ነገር የለም። ሶ ሀይሚ ማትስደቧት፣ ቡርኪን ማትሳደቡ፣ ግን እነሱ ልጆቹ ልብ ይስጣቸው፣ ምከሯቸው ማለት ነው። ምከሯቸው። ስልካቸውን የምታውቁ የምትደውሉላቸው፣ የምትገናኙ ሰዎች ምከሯቸው። እኛ እንኳን ቪዲዮ እየሰራን ነው። ቪዲዮዎቻችን እየደረሳቸው አይደለም መሰለኝ፣ እያዩት አይደለም። ምንም ከእንትናቸው ከሚሰሩት ስራ ወይም ከድርጊታቸው እየተቆጠቡ አይደለም ማለት ነው። ቪዲዮዎቻችን እየደረሳቸው እያዩት እየሰሙት ስላልሆነ፣ ስለዚህ በአካል የምታገኟቸው ወይም ደግሞ እየተደዋወላችሁ የምታወሩ በውስጥ የምትገናኙ ሰዎች ንገሯቸው። በቃ እኛ ሰልችቶናል በሏቸው። አይዲያ ይቀይሩና በሌላ አይዲያ ይምጡ፣ ወይ እንደ ድሮ ታርቀው እንደ ድሮ አንድ ሆነው ተዋደው ይምጡልን ማለት ነው። አሁን ግን በጣም እየሰለቸን ነው። ዳኒ ትላንትናም ሶሲ ለማስታረቅ ሞከረች፣ የተሳካ ነገር የለም። ተነጋግረው ተጨቃጭቀው ነው የተለያዩት። ዛሬም እንደዛ ፍጽ የሰበሰባቸው ይበልጥ በቃ ጸብ ውስጥ ገብተው የተበታተኑት ማለት ነው። ብሩክና ሶሲ አብረው ሄዱ፣ ዳኒና ማናት ሀይሚ ደግሞ አብረው ሄዱ። እንዴት እንደዚህ ይሆናል? ዳኒ ያልገባሽ ዳኒ ስራው ፍላጎቱ ምን እንደሆነ ሀይሚ ያልገባትም ነው። ለድራማ ካልሆነ በስተቀር ይገባታል። ሀይሚ ነው የሚለው ምላሱ ላይ ተነቅሷታል መሰለኝ ማለት ነው። ደጋግሞ እሷን ነው የሚጠራው። ናይ በቃ በመሀል ይገባል፣ ጣልቃ ይገባል። ብቻ በጣም ድብድብ እስከሚያደርስ ድረስ የዳኒ ሀይሚ ማለት ነው። ብሩኬ በጣም ነው ያናደደው ማለት ነው። ዳኒና ሶሲን ከህይወታችሁ አውጡ። እናንተ ታርቃችሁ በሰላም ኑልን። ኦዲየንስን አታስከፉ። ይሄ ነው መልእክቴ ማለት ነው። የምትሰሙ ከሆነ እሱም ሀይሚም አልፈልጋትም፣ በቃ ተነጋግረን ተለያይተናል፣ ብሩኬም ተለያይተናል። እንዴ መለያየት እንደዚህ ነው? 1 ዓመት ከምናምን አብራችሁ መታችሁ እዚህ ደረጃ ደርሳችሁ እንዲህ በቀላል ነገር ነው እንዲህ መለያየት? ለንግግር ለቃል ለምላስ ነው እንጂ እኮ የሚቀለው ሪልክ ሲሆን በጣም ነው የሚከብደው። እንደገና በዚህ በተልካሻ ምክንያት አትለያዩ።
ተለያይተናል፣ ጨርሰናል፣ ተለያይተናል የመሳሰሉ ቃላቶች ነው የምደጋግሙት ማለት ነው። እናንተ በተወራወራችሁት ቃላት ኦዲየንስም ያንን ይዞ የእናንተን ቃላት ይዞ እየሰነጠቀ እያብራራ እየተነተነ የራሱን መላምት እያያዘ እናንተ በምትነጋገሩት እናንተ በምትወራወሩት ቃላቶች እየሰነጠቀ ያው እናንተን እየተሳደበ ነው ያለውና ግማሹ ሀይሚን ይሳደባል፣ ግማሹ ብሩኬን ይሳደባል። ስለዚህ እናንተ ራሳችሁን አስከብሩ። በቃ ከዚህ ጭቅጭቅ ውጡ። ላይክ አይጠርባችሁም በምን ብትመጡ ማለት ነው። ሰው ይወዳቸዋል፣ እይታም ይታይላቸዋል፣ እናያቸዋለን፣ እኛ እንመለከታቸዋለን፣ ላይክ እናደርጋቸዋለን ማለት ነው። ምን ፈልጋችሁ ነው እዚህ ውስጥ የገባችሁት? እዚህ ድራማ ውስጥ የገባችሁት ለምንድን ነው? ስለዚህ አሁንም ቢሆን ከገንዘብ ክብር ይበልጣል። ክብራችሁን አስቀድሙ፣ ታረቁ እና እንደ ድሯችሁ በሰላም ኑልን። እኛ የምንፈልገው የእናንተ አንድ መሆን ነው። የእናንተ ስኬትን ነው የምንፈልገው። የእናንተ ፍቅርን ነው ማየት የምንፈልገው እና ስለዚህ ብሩኬና ሀይሚ ያስቡበት። እነዚህ ሁለት ልጆች ከህይወታችሁ አስወጡና እናንተ አንድ ሆናችሁ ኑልን። እነሱም ችግሮቻቸው በሌላ መንገድ በፈለጉት መንገድ ይፍቱ፣ እናንተም ችግሮቻችሁን ፍቱ፣ አንድ ሁኑ። ይህ ነው የእኛ ሰላም ማለት ነው። ስለዚህ የእናንተ ሰላም ሰላማችን ነው። ስትረበሹ እንረበሻለን። ብዙ ልጆች አሉ ማለት ነው። እኛስ ድራማ መሆኑን አውቀናል። ዩቱብ የምንሰራ ልጆች ድራማ መሆኑን እናውቃለን፣ አንሸወድም። ግን ዩቱብ የሌላቸው ስለ ዩቱብ ምንነት የማያውቁ ምስኪን የሆኑ የመዳም ቅመሞች አሉ። ይህ የጸብ እውነት የመሰላቸው ትክክለኛ ጸብ የመሰላቸው ልጆች አሉ። ስለዚህ ለእነሱ ማሰብ አለባችሁ። እነሱ እየተጨነቁ ቆይ ለምን እኛ እርስ በርሳችን አንተሳሰብም? ለምን ለኦዲየንስ ክብር አይኖራችሁ? ስለዚህ አሁንም የስራችን አቁሙ። ደግሜ ደጋግሜ ነው የምነግራችሁ። በፍቅር ኑልን፣ እናያችኋለን፣ እንመለከታችኋለን፣ እናበረታታችኋለን ማለት ነው። እና ውድ ቤተሰቦች ይህን ያክል ካልኩ ይበቃኛል። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ ነው የማመሰግናችሁ። ተመከሩ፣ ሁለታችሁም አደብ ግዙ፣ ማስተዋሉን ይስጣችሁ። ሌላ ምንም ልል አልችልም።